ሰላም ጤና ይስጥል። ዛሬ በዓለም ታሪክ ውስጥ ካሉ እጅግ በጣም ልብ የሚነኩ በፈተና የተሞሉ ግን ደግሞ መጨረሻቸው በሚያምር ድል ለተጠናቀቀ ታሪክ እንጋብዛችኋለን። ይህ የታሪክ ድርሰት ሳይሆን በአባቶች ዘመን የሆነ እውነተኛ ታሪክ ነው። የዮሴፍ ታሪክ። ሰላም የዚህ ቻናል ቤተሰብ ካልሆኑ አሁንም ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ አሁን ያያችሁ ያላችሁትን ቪዲዮ ላይክ በማድረግ የዚህ ቻናል ቤተሰብ እንዲሆኑ እንጋብዙታል። ጌታ ይባርካችሁ። ዮሴፍ የያዕቆብ 11ኛ ልጁ ነበር። አባቱ ያዕቆብ ከልጆች ሁሉ በላይ ዮሴፍን ይወደው ነበር። ለዚህ ምልክት እንዲሆን ባለ ብዙ ቀለም ቀጭን ልብስ አሰፋለት። ነገር ግን ይህ ልዩ ፍቅር በወንድሞቹ ዘንድ ቅናትን ነበር የፈጠረው። ያዕቆብ ለዮሴፍ የነበረው ፍቅር በመጽሐፍ ቅዱስ ውስጥ ካሉ ጥልቅ የታሪክ ክፍሎች አንዱ ነው። ይህ ፍቅር በቃላት ብቻ ሳይሆን በተግባርና በስሜት የተገለጸ ነበር። ያዕቆብ ዮሴፍን በፍቅር ሲመለከተው የነበሩት ዋና ዋና ምክንያቶችና ሁኔታዎችን እንዲህ ማየት ይቻላል። አንደኛ፣ የራሔል መታሰቢያ ስለሆነ። ዮሴፍ የያዕቆብ የልብ ወዳጅ እና እጅግ ይወዳት የነበረችው የራሔል የበኩር ልጅ ነው። ያዕቆብ ዮሴፍን ሲመለከት ያለ ጊዜዋ የተቀጠፈችው የሚወዳትን ሚስቱን ራሔልን ያስታውሳል። ለዮሴፍ የነበረው እይታ የናፍቆትና የከበረ ፍቅር ጥልቅም ነበር። ሁለተኛ፣ የበስተርጅና ልጁ ነበር። መጽሐፍ ቅዱስ እንደሚለው ያዕቆብ ዮሴፍ በስተርጅናው የወለደው ስለነበረ ከሌሎች ልጆች ይልቅ ይወደው ነበር። ይህ ሲባል ዮሴፍ በያዕቆብ ሕይወት ውስጥ ተስፋና ደስታ ይዞ የመጣ ልጅ መሆኑን ያሳያል። ሶስተኛ፣ ባለ ብዙ ቀለም ቀሚስ። ያዕቆብ ለዮሴፍ ያለውን ልዩ ፍቅር ለመግለጽ ያደረገው ትልቅ ነገር ባለ ብዙ ቀለም ቀሚስ ወይም ኮት ማሰፋት ነበር። ዮሴፍን በዚያ ቀሚስ ሲመለከተው እንደ ወራሽና እንደ ተመረጠ ልጅ ያየው ነበር። ከሌሎች ወንድሞች ተለይቶ በክብር እንዲታይ ይፈልግ ነበር። ዮሴፍና ህልሙ። ዮሴፍ ለወንድሞቹ ህልሙን አንድ ጊዜ ይነግራቸዋል። እንደዚህ እያለ፣ ወንድሞቼ ሆይ ስሙኝ እስኪ። ትላንት አንድ ህልም አየሁ። ሁላችንም እርሻ ላይ ነዶ ስናስር የእኔ ነዶ ቀጥ ብላ ቆመች። የእናንተ ነዶች ግን የእኔን ከበው ሰገዱላት። ወንድሞቹ ይህን ሲሰሙ ይበልጥ ተቆጡ። እኛ ላንተ ልንሰግድልህ ነው አሉት። ከጥቂት ቀን በኋላ ደግሞ ፀሐይ፣ ጨረቃና 11 ከዋክብት ሲሰግዱለት አየ። ቅናታቸውም ወደ ጥላቻ ተቀየረ። በበረሃ ውስጥ ወንድሞቹ ዮሴፍን ሲጠባበቁት አንድ ቀን አባቱ ዮሴፍን ወንድሞቹ ያሉበት ድረስ ሄዶ ደህንነታቸውን እንዲያይ ላከው። ወንድሞቹ ከሩቅ ሲመጣ አዩት። ያ ህልመኛ መጣ፣ ና ንግደለውና ህልሙ ምን እንደሚሆን እናያለን ተባባሉ። በመጨረሻ ግን ወደ ጥልቅ ጉድጓድ ጣሉት። ልክ በዚያ ሰዓት ወደ ግብፅ የሚሄዱ ነጋዴዎች መጡ። ወንድሞቹ ዮሴፍን ከመግደል ይልቅ በ20 ብር ለነጋዴዎች መሸጥን ያዋጣል ብለው ስላሰቡ እንደዛ አደረጉ። የአባታቸውንም ልብ ለመስበር የዮሴፍን ልብስ በፍየል ደም ነክረው አውሬ በላው ብለው ዋሹት። ያዕቆብ ግን መሪር ለቅሶ ነበር ያለቀሰው። በግብፅ ፈተናና እስር ቤት ውስጥ ነበር ዮሴፍ የተገኘው። ዮሴፍ በግብፅ ሲደርስ ጲጢፋራ ለሚባል የፈርዖን የዘበኞች አለቃ ነበር ቀጥታ የተሸጠው። ዮሴፍ ታማኝና ታታሪ ነበር።
እግዚአብሔር ከእርሱ ጋር ስለነበረ በሄደበት ሁሉ ይከናወንለት ነበር። ጲጢፋራ የቤቱን ኃላፊነት ሁሉ ዮሴፍ ታማኝ ስለነበረ ሰጠው። ነገር ግን ፈተናው አላበቃም። የጲጢፋራ ሚስት ዮሴፍን በክፉ መንገድ ተመኘችው። ዮሴፍ ግን በእግዚአብሔር ፊት እንዴት እንዲህ ያለ ክፉ ነገር አደርጋለሁ በማለት እምቢ አላት። እሷም በውሸት ከሰሰችውና ዮሴፍ ያላጠፋውን ጥፋት ተፈርዶበት ወደ ወህኒ እንዲጣል ተደረገ። ዮሴፍ እስር ቤት ሆኖ ተስፋ አልቆረጠም። እዚያ ቢሆንም የእስረኞች አለቃ ሆኖ ነበር። ከእርሱ ጋር የታሰሩ የፈርዖን የጠጅ አሳላፊና የእንጀራ አጋዥ የነበሩ ሰዎች ሕልም ፈታላቸው። ለአንዱ ከ3 ቀን በኋላ ትፈታለህ አሉ። እንደተባለውም ሆነ። ዮሴፍ ግን ለ2 ዓመት እስር ቤት ውስጥ ተረሳ። ምንም እንኳን የእነርሱን ሕልማቸውን ፈቶ ቢያስወጣቸው እሱ ግን ዛሬም ከእስር ቤት ነበር የተገኘው። አንድ ጊዜ ንጉሡ ፈርዖንን የሚረብሽ ሕልም አየ። 7 የሰቡ ላሞች ከአባይ ወይም ደግሞ ከወንዝ ሲወጡ ከዚያም 7 የከሱ አስቀያሚ ላሞች ወጥተው የሰቡትን ሲበሏቸው እንዲሁም ደግሞ 7 ያማሩ ውሸቶችና 7 የደረቁ ውሸቶች ተመሳሳይ ነገር ሲያደርጉ አየ። ማንም ሊተረጉምለት አልቻለም። በዚያን ጊዜ የጠጅ አሳላፊው ዮሴፍን አስታወሰው። ዮሴፍ ከእስር ቤት ወጥቶ በፈርዖን ፊት ቆመ። ዮሴፍ ንጉሥ ሆይ ሕልሙ አንድ ነው። ግብፅ ውስጥ 7 የጥጋብ ዓመታት ይመጣሉ። ከዚያም በኋላ 7 የራብ ዓመታት ይከተላሉ። ስለዚህ በጥጋቡ ወቅት እህል የሚሰበስብ ብልህ ሰው ሹም አለው። ፈርዖንም በዮሴፍ ጥበብ ተደንቆ ከአንተ በላይ አስተዋይ የለም በማለት የግብፅ ጠቅላይ ሚኒስትር አድርጎ ሾመው። ዮሴፍ ከእስረኝነት ወደ 2ኛው የሀገሪቱ ባለስልጣንነት ወይም ደግሞ መሪነት ተሸጋገረ። በዚህ ነበረ እንግዲህ ራብ መላው ምድርን ሲያጠቃ ዮሴፍ እንደተነበየው ራቡ ሆነ ማለት ነው። ወንድሞቹም እህል ፍለጋ ከከነዓን ወደ ግብፅ መጡ። በፊቱ ቢቆሙም ዮሴፍ መሆኑን አላወቁትም። ዮሴፍ ግን አወቃቸው። ሊበቀላቸው ይችል ነበር። ግን እሱ ሊፈትናቸውና ልባቸው ተለውጦ እንደሆነ ሊያይ ፈለገ። ዮሴፍ ማንነቱን ሲገልጽ እጅግ ስሜታዊ ትዕይንት ነበር። እንዲህም አላቸው፣ እኔ ወንድማችሁ ዮሴፍ ነኝ። አባቴ በሕይወት አለን? ወንድሞቹ ደነገጡ፣ ፈሩም። ዮሴፍ ግን እንዲህ አላቸው፣ አይዟችሁ፣ አትፍሩ። እናንተ ለክፉ አስባችሁት ነበር፣ እግዚአብሔር ግን ዛሬ ብዙ ሰዎችን ለማዳን ለበጎ አደረገው። ዮሴፍ አባቱንና መላው ቤተሰቡን ወደ ግብፅ አስመጣ። በዚህ ምንድን ነው የምንማረው? ዮሴፍስ ምንድን ነው የሚያስተምረን? አንደኛ ታማኝነትን ነው። ዮሴፍ በትንሽም በትልቁም ታማኝ ነበር። ይቅር ባይነትን፣ በቀልን ሳይሆን ፍቅርን ነበር የመረ። የእግዚአብሔር ዕቅድ በሕይወታችን መጥፎ ነገሮችን ሲገጥሙን እግዚአብሔር ወደ ጥልቅ ክብር ሊያመጣን እየተጠቀመባቸው ሊሆን ይችላል። ዛሬ በችግር ውስጥ ብትሆኑ እንደ ዮሴፍ ነገራችሁ ወደ መልካም እንደሚቀየር አትጠራጠሩ። ይህን መልእክት ስለተከታተላችሁ እናመሰግናለን። ስለዚህ ይህን ቻናል አሁኑኑ ሰብስክራይብ እንዲሁም ቪዲዮውን ደግሞ ላይክ በማድረግ የዚህ ቻናል ቤተሰብ እንድትሆኑ እንጋብዛለን። ተባረኩ።